ፕሬዚዳንት ትራምፕ ከኢራን ጋር በስልክ መነጋገር እንደሚመርጡና ተደራዳሪዎቻቸውን እንደማይልኩ ተናገሩ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን 2 ወር ሊደፍን የተቃረበውን ጦርነት የሚቋጭ ድርድር ማድረግ የማትፈልግ ከሆነ በስልክ መነጋገር እንችላለን አሉ። ትራምፕ ሁለት ለፎክስ ኒውስ በሰጡት ቃለ መጠይቅ መነጋገር ከፈለጉ ማውራት እንችላለን፣ ሰዎች ግን አንልክም ብለዋል። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ይህንን የተናገሩት አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ እንደጣለችው ገደብ ያሉ የስምምነት እንቅፋቶች እንዲወገዱ ከጠየቀች በኋላ ነው። ፕሬዚዳንት ትራምፕ ቅዳሜ ዕለት ተደራዳሪዎቻቸው ስቲቭ ዋትኮፍ እና ቻሬድ ኩሽነርን ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልኩ ከተናገሩ በኋላ ሁለቱ ሀገራት በድጋሚ ድርድር ይጀምራሉ የሚል ተስፋ ጭረው ነበር። አርብ ዕለት ፓኪስታን ገብተው የነበሩት የኢራን የውጭ ጉዳይ ሚኒስቴር ኢራግቺ ግን የአሜሪካኑ ልዑካን ከመድረሳቸው አስቀድሞ ወደ ኦማን ተጉዘዋል። ትናንት እሁድ ለአጭር ቆይታ ተመልሰው ወደ ፓኪስታን ተጉዞ የነበረ ቢሆንም የአሜሪካ ፕሬዚዳንት ተደራዳሪዎቻቸውን የመላክ እቅዳቸውን አስቀድሞ ሰርዘዋል። ኢራግቺ ከፓኪስታን ወጥተው ወደ ሩሲያ አምርተዋል። በዚያም ከፕሬዚዳንት ቭላዲሚር ፑቲን ጋር እንደሚገናኙ ይጠበቃል። የኢራን የውጭ ጉዳይ ሚኒስቴር ከዚህ ቀድሞ ኢራንና አሜሪካን ስታደራድር ወደ ነበረችው ኦማን ባደረጉት ቆይታ ስለ ወሳኙ የባህር መተላለፊያ ሆርሙዝ እንደተነጋገሩ ተገልጿል። ትራምፕ በፎክስ ቃለ መጠይቃቸው መነጋገር ከፈለጉ ወደ እኛ መምጣት ወይም ሊደውሉልን ይችላሉ ብለዋል። አክለውም ስምምነቱ ውስጥ መኖር እንዳለበት ያውቃሉ። በጣም ቀላል ነው። የኒውክሌር መሳሪያ ሊኖራቸው አይችልም፣ ካልሆነ የምንገናኝበት ምክንያት አይኖርም ማለታቸውን ሮይተርስ የዜና ወኪል ዘግቧል። ከቆይታ በኋላ ማህበራዊ ሚዲያ ገጻቸው ላይ ማድረግ ያለባቸው መደወል ነው በማለት ጽፈዋል። ትራምፕ ይህንን ያሉት የፓኪስታን የፖለቲካና ወታደራዊ አመራሮች በቴሄራንና ዋሽንግተን መካከል የተኩስ አቁም እንዲፈረም እየጣሩ ባሉበት ወቅት ነው። የዜና ወኪሉ አሶሺየትድ ፕሬስ ያነጋገራቸው አንድ የፓኪስታን ባለስልጣን ቀጥተኛ ያልሆኑ ንግግሮች መቀጠላቸውን ገልጸዋል። አሜሪካና ኢራን ለ2 ሳምንት እንዲቆይ የተስማሙት የተኩስ አቁም ባለፈው ሳምንት ሮብ ቢጠናቀቅም ፕሬዚዳንት ትራምፕ ላልተወሰነ ጊዜ ያራዝሙታል። ይህንም የካቲት ላይ የተጀመረው ውጊያ እንዲገታ አድርጓል። በሺዎች የሚቆጠሩ ሰዎች የተገደሉበትና የዓለምን ኢኮኖሚ ቀውስ ውስጥ የከተተውን ጦርነት በዘላቂነት የሚቋጭ መፍትሄ ላይ ግን እስካሁን አልተደረሰም። ዘገባው የቢቢሲ ነው።